እንዴት ናችሁ ውድ ተከታታዮቻችን? ይህ የምትመለከቱት አቮካዶ በዘንድሮ ዓመት ልንተክላቸው ያሰብን አቮካዶች ናቸው። እነዚህ አቮካዶች ከወራቶች በፊት በፖት ውስጥ ከተናቸው ያደጉ ናቸው። እነዚህ ደግሞ የምታዩዋቸው አሁን እየቆረጠ የሚሰካቸው ሳዮኖች ይባላሉ። ከሌሎች ያደጉ ዛፎች ላይ ሊያድጉ የሚችሉ ማዘር ትሪውን የሚቀይር ማለት ነው ናቸው። እነዚህን በመቀየር በአጭር ጊዜ ውስጥ ፍሬ እንዲያፈራና ምርቱም ወደሚፈለግ ምርት እንዲሄድ ያደርገዋል። እነዚህ ቡናዎች ናቸው፣ ግን አብዛኛው እዚህ ውስጥ ያለው የአቮካዶ ነው እና እነሱን ቀጥታ ግራፍት አድርገን ወደ የምንፈልጋቸው ዝርያዎች እንቀይራቸዋለን ማለት ነው። እርሻችን በዘንድሮ ዓመት ላይ እነዚህን ወደ እርሻችን ማሳ እናስገባለን። በሚቀጥለው ያሰብነው ከዚህ በላይ በጣም በከፍተኛ ሁኔታ ነው ለመትከል ያሰብነው። እነሱን ለማዘጋጀትም ቅድመ ሁኔታዎቹንም ጀምረናል። የፍሬዎችን የመሰብሰብ ስራ ጀምረናል። አሁን እነዚህን ደግሞ ወደ መሬት ለማውረድ ያው ወደ ሰኔ አካባቢ ላይ ጉድጓዶቹን ቆፍረን ወደ መሬት እናወርዳቸዋለን። ጉድጓዶቹንም ሲቆፈሩ ኦልሞስት ሰፋ ያለ ቢሆን ይመከራል። ያ ማለት 60 በ60 ቢሆን ብዙ ጊዜ ውጤታማ ይሆናሉ። እንዲሁም ውስጣቸው ላይ ጉድጓዶች ላይ ኮምፖስት ቢሆን አፈሩ ሞር ብላክ ኮተን ባይሆን እና ውሃ የማይቋጥር ቢሆን በጣም የተሻለ ውጤታማ ያደርጋል።